ሰላም ቅዱሳን የአባቴ ብሩካን እንደምናችሁ። ዛሬም ከኔ ጋር ደግሞ በመንፈስ ኃይል እንሞላለን። ከጠላቶቻችን በእኛ ላይ ከታቀደ ከየትኛውም የክፉ ፍላጻ እናመልጣለን። ከመጸለያችን በፊት በመጀመሪያ የእግዚአብሔር ቃል ለማዳመጥ ጥቂት ጊዜ እንውሰድ። ከዚያም አብረን እንጸልያለን። ኢየሱስ ክርስቶስ ጌታ ነው። በየጠዋቱ አይኖቻችንን በከፈትንበት ቅጽበት የመጀመሪያ ትግል አለ። ተገንዘበነውም አልተገነዘብነውም እርሱ ከስጋ ከደማዊ ጋር የሚደረግ ትግል አይደለም። ምንም ያህል እንዲህ እንደሆነ ቢሰማን በዙሪያችን ካሉ ሰዎች ጋር የሚደረግም አይደለም። አንዳንድ ጊዜ እርሱ መንፈሳዊ ትግል ነው። እናም ይህንን በቶሎ ለመረዳት መጽሐፍ ቅዱስ ከደጃፍ ከመውጣታችን በፊት ለእርሱ እንድንዘጋጅ ለምን ያህል አጽንኦት ሰጥቶ እንደሚያዘን በቶሎ እንረዳለን። የእግዚአብሔር ቃል ሲናገር በኤፌሶን 6:12 ላይ ግልጽ አድርጎ ይነግረናል። መጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆችና ከስልጣናት ጋር፣ ከዚህ ዓለም ጨለማ ዓለም ገዢዎች ጋር፣ በሰማያዊ ስፍራ ካሉ ከክፉ መናፍስታዊ ሰራዊቶች ጋር ነው እንጂ። ይህ ጥቅስ ብቻውን የእያንዳንዱን ቀን አቀራረባችንን ሊለውጠው ይገባል። በሰዎች በሁኔታዎች ወይም በክፋ ዕድል ላይ የምንጠላቸው በርካታ ነገሮች በእርግጥ ከመጋረጃው በስተጀርባ የሚካሄድ የመንፈሳዊ ትግል ውጤቶች ናቸው። እናም ትግሉ መንፈሳዊ ከሆነ ለዚያ የምናደርገው ዝግጅትም መንፈሳዊ መሆን እንዳለበት ማሰብ ተገቢ ነው። ጳውሎስ በቀላሉ ተጠንቀቁ ወይም በራሳችሁ ጉልበት በርቱ ያለን በዚህ ምክንያት ነው። እርሱ በኤፌሶን 6:10-11 ላይ ይበልጥ የተወሰነ ነገር ይሰጠናል። እንዲህም ይላል፣ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ተንኮል መቃወም ትችሉ ዘንድ የእግዚአብሔርን ዕቃ ጦር ልበሱ። ኢየሱስ ጌታ ነው። ተንኮል የሚለውን ቃል አስተውሉ። ጠላት ሁል ጊዜ በግልጽ ጥቃት አይመጣም። ብዙ ጊዜ እርሱ ባልጠበቅነው ቦታ እግራችንን ለማሰናከል ጠዋት ምን ጉዳት የሌላቸው የሚመስሉ ነገሮችን በመጠቀም ከሰዓት በኋላ ሰላማችንን ለማደፍረስ በጥያቄ የተነደፈ ሴራና እቅድ ይዞ ይመጣል። ብዙ አማኞች የሚያደርጉት ትልቁ ስህተት ያልታጠቁ ሆነው ወደ ቀናቸው መግባት እንደሆነ እናምናለን። እንንቃ። እናም እግዚአብሔር አስቀድሞ ያዘጋጀልንን ነገር ለመልበስ ሳናቆም በቀጥታ ወደ ተግባራችን፣ ወደ ኃላፊነቶቻችንና ወደ ውይይቶቻችንና ወደ ውሳኔዎቻችን እንሄድ። ያለ ጦር መሳሪያ ወይም ያለ ጥብቅ ወደ ጦር ግንባር ለመግባት በጭራሽ አናስብ። ሆኖም ግን ሁላችንም በየጠዋቱ በመንፈሳዊ ሁኔታ ያንን ነው የምናደርገው። ያልተጠበቀና ሆኖ እንመጣለን። ከዚያም በመጀመሪያ ደረጃ በእኛ ላይ ኃይል ሊኖራቸው የማይገባቸው ነገሮች ለምን እንደሚያስጨንቁን እንማራለን። አንደኛ ጴጥሮስ 5:8 ስለዚህ ነገር ከባድ ማስጠንቀቂያ ይሰጠናል። እንዲህ ይላል፣ በመጠን ኑሩ፣ ንቁም። ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል የሚለው ቃል አስፈላጊ የሆነ ነገር ይነግረናል። ጠላት ታካች አይደለም። እርሱን ንቁ ሆኖ ይፈልጋል። ንቁ ሆኖ ይከታተላል። ንቁ ሆኖ ይፈልጋል። ንቁ ካልሆንን፣ በመጠን ካልኖርን፣ እግዚአብሔር የሰጠንን ካልለበስን፣ እኛ ሳንነቃ በፊት አስቀድሞ ለተጠመደልን ሴራ ቀላል ኢላማ እንሆናለን። የትግል ዕቃ ጦርን መልበስ አልፎ አልፎ የሚደረግ ልምድ ሊሆን የማይችለው በዚህ ምክንያት ነው። በየጠዋቱ እንደ መልበስ ዘውትራዊ እና አስፈላጊ የሆነ ዕለታዊ ስርዓት ሊሆን ይገባል። ጳውሎስ ይህንን የጦር ዕቃ በዝርዝር ይገልጸዋል። የእውነት ታጠቁ፣ ጽድቅ ጥሩር፣ በሰላም ወንጌል የመዘጋጀት ጫማ፣ የእምነት ጋሻ፣ የመዳን ራስ ቁርና የእግዚአብሔር ቃል የሆነው መንፈሳዊ ሰይፍ። እያንዳንዱ ክፍል ዓላማ አለው። የእውነት ታጠቁ ሁሉንም ነገር አጣብቆ ይይዛል። እንዲሁም ጠላት ሊያንሾካሽክ ከሚወደው ውሸት ይጠብቀናል። የጽድቅ ጥሩር ልባችንን የኩነኔ እና የፍርሃት ኢላማ ከመሆን ይጠብቃል። የእምነት ጋሻ በእምነት በተነሳ ጊዜ የሚነድዱትን ፍላጻዎች ሁሉ ለማጥፋት እንደሚችል ተገልጿል። የመዳን ራስ ቁር አእምሯችንን ከተስፋ መቁረጥና ከግራ መጋባት ይጠብቃል። በክርስቶስ ያለን ማንነት ደህንነትን ያሳየናል። እናም የመንፈስ ሰይፍ የእግዚአብሔር ቃል በዝርዝሩ ውስጥ ያለው ብቸኛው የማጥቂያ መሳሪያ ነው። ይህም መጽሐፍ ቅዱስ ራሱ የመታገያ
መንገዳችን መሆኑን ያሳያል። ኢየሱስ ጌታ ነው። እናም የመንፈስ ሰይፍ የእግዚአብሔር ቃል በዝርዝሩ ውስጥ ያለ ብቸኛው የማጥቂያ መሳሪያ ነው። ኢየሱስ ጌታ ነው። ጠላታችን የምናጠቃበት ብቸኛው መሳሪያ የእግዚአብሔር ቃል ነው። ስለዚህ የእግዚአብሔርን ቃል እንደ ሰይፍ ይዘን ቀናችንን መጀመር አለብን። ይህ የመጽሐፍ ቅዱስ ራሱ የመታገያ መንገዶች መሆኑን ያሳያል። 2 ቆሮንቶስ 10:4 የእነዚህ መሳሪያዎች ባህሪ ያሳየናል። እንዲህም ይላል፣ የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። ይህ የሚያሳየን ተፈጥሯዊ ጉልበታችን፣ የፈቃዱ ኃይላችን፣ ቁርጠኝነታችን ምንም ያህል የሚያመሰግን ቢሆን ለዚህ አይነት ውጊያ በቂ እንዳልሆነ ነው። መለኮታዊ ኃይል ያላቸው መሳሪያዎች ያስፈልጉናል። እናም እነዚህ መሳሪያዎች የሚገኙት በጸሎት በቃሉና ቀኑ ከመጀመሩ በፊት በሚደረግ የታሰበ መንፈሳዊ ዝግጅት ብቻ ነው። እያንዳንዱ አማኝ ይህንን ቢወስደው ምን ሊመለስ እንደሚችል ለጥቂት ጊዜ እንድታስቡ ፈልጋለሁ። እያንዳንዳችን በቀላሉ ወደ መርሃ ግብራችን ከመቸኮል ይልቅ ማለዳችንን ለፊታችን ያለው ውጊያ የምንታጠቅበት ጊዜ አድርገን ብንወስደው ጥቂቶቻችን ሳናያቸው ለሚመጡ በደሎች እንድንወርቅ ነበር ብዬ አምናለሁ። ጣቶቻችንን ባልተጠበቅንና ጊዜና እናውጥ ነበር። ጥቂቶቻችን ከየትም የመጡ በሚመስሉ ፈተናዎች እንሸነፍ ነበር። ምክንያቱም እውነቱ ከየትም የመጡ ስላልነበሩ ነው። እነርሱ ሴራዎች ነበሩ። ሴራዎች ደግሞ የሚሳካላቸው ባልተዘጋጁ ላይ ብቻ ነው። ስለዚህ ዛሬ ይህንን ቀን ወደ ከመግባት በፊት ጠላት አስቀድሞ የቃኘውን ቦታ ለመፈተን እድል ከመስጠቱ በፊት መጽሐፍ ቅዱስ የሚያዝንን እንዲያደርጉ ልጋብዝ እወዳለሁ። አብረን የጦር ዕቃን እንልበስ፣ ያልተጠቀምን እንሆን። እግዚአብሔር አስቀድሞ ባዘጋጀልን ነገር ሙሉ በሙሉ ተጎናጽፈን እንቁም። እያንዳንዱ ሴራ ለመቃወም ዝግጁ ሆነን በዓለም ካለው ይልቅ በእኛ ያለው እንደሚበልጥ በልብ ሙሉነት እንቁም። ዛሬን ከመጋፈጥ በፊት በእግዚአብሔር ጦር ዕቃ ለመልበስ ዝግጁ ከሆኑ ይህንን ጸሎት አብረን እንጸልይ። ሃሌሉያ! ኢየሱስ ጌታ ነው። ይህን ጸሎታውን ከኔ ጋር አብረን እንጸልያለን። በጌታ በኢየሱስ ስም ተአምራት ይሆናል። የሰማይ አባት ሆይ ዛሬ የምንጋፈጠው ውጊያ ከሰዎች፣ ከሁኔታዎች፣ ከደምና ከስጋ ጋር ሳይሆን ከግዛት፣ ከስልጣናት፣ ከጨለማ ኃይላትና ከዕለት ተዕለት ህይወቴ በስተጀርባ ከሚሰሩ የክፉ መናፍሳዊ ሰራዊት ጋር መሆኑን ለማመን በፊት እመጣለሁ። ጌታ ሆይ በስህተት ውጊያዎች ላይ ጉልበቴን ባባከን አቁሜ ሙሉ ኃይሌን በአንተ ጸንቼ ለመቆም እንድችል ይህንን በግልጽ እንዳይ አይኖቼን ክፈት። አባት ሆይ በራሴ ኃይል ወይም ግንዛቤ ሳይሆን በአንተ እና ታላቅ ኃይል እንድበረታ እንድትረዳኝ ጠይቀሃለሁ። በራሴ በእኔ ላይ ለተደረጉ ሴራዎች አቅም እንደሌለኝ አምናለሁ። ነገር ግን ብቻዬን መታገል ስለሌለብኝ አመሰግንሃለሁ። ዛሬ ጠዋት አስቀድመ ያዘጋጀህልኝን ሙሉ የጦር ዕቃ ለመልበስ እመርጣለሁ። ጌታ ሆይ የእውነትን ታጠቅ፣ የእውነትን ትጥቅ አለብሰኝ። ዛሬ ወገቤን በእውነት ጠብቅልኝ። ሁሉንም ነገር አጣብቆ እንዲይዝ አድርግ። ጠላቴ በአእምሮዬ ውስጥ ሊተክለው ከሚሞክረው ውሸት ሁሉ አስመልጠኝ። ስለ ቸርነት በክርስቶስ ስላለው ማንነቴ ወይም በህይወቴ ላይ ባሉ ተስፋዎች ላይ የሚመጣ መጠራጠር ሆነ የትኛውም ግራ መጋባት በጌታ በኢየሱስ ስም የተከለከለ ይሁን። አባት ሆይ የጽድቅ ጥሩር አልብሰኝ። ጌታ ሆይ ዛሬ ልቤን ጠብቅ። በደል፣ እፍረት ወይም ኩነኔ በእኔ ውስጥ ማረፊያ ቦታ አያግኝ። በጌታ በኢየሱስ ስም ጻድቅ የሆንኩት በራሴ ስራ ሳይሆን በክርስቶስ ጽድቅ እንደሆነ ልቤን አቅና። ይህ ጥሩ ልቤን ጠላት ከሚያመጣው ማንኛውም ክስ እንዲጠበቅ አያድርግ። እናም ከኩነኔ ጠብቀኝ። ጌታ ሆይ እግሮቼን በሰላም ወንጌል አጫምታቸው። ዛሬ እርምጃዎቼ በዙሪያዬ ባሉ ሁከት፣ ግጭት ሳይሆን በአንተ የህይወት ቃል የጸና እንዲሆን በጌታ በኢየሱስ ስም ጸልያለሁ። አባቶ የእምነትን ጋሻ ጠላቴ ዛሬ በምገፋበት መንገድ የሚያመነጨው የትኛውንም የጠላትን ኃይል የምቃወምበት የእምነትን ጋሻ ስጠኝ። ፍርሃት፣ መጠራጠር፣ ፈተና፣ ተስፋ መቁረጥ ወይም ጥቃት ቢሆን ይህ ጋሻ እያንዳንዳቸውን ማጥፋት እንደሚችል አምናለሁ። ይህ ጋሻ በእጄ ውስጥ በጭራሽ ትንሽ እንዳይሆን እምነቴን ጨምርልኝ። ጌታ ሆይ የመዳን ራስ ቁር አልብሰኝ። ዛሬ አእምሮዬን ጠብቅ።
ሀሳቦችን ከተስፋ መቁረጥ፣ ከጭንቀት፣ ከግራ መጋባትና አንተ ማን እንደሆን ከሚያውቅ ሀሳብ ጠብቀኝ። ስለ መዳኔ በአንተ ዘንድ ስላለ ደህንነቴና በክርስቶስ አስቀድሞ ስለሰጠኝ ድል ሁሉ አሳስበኝ። አባቶ የእግዚአብሔር ቃል የሆነውን የመንፈስ ሰይፍ እይዛለሁ። ቃልህ ዛሬ በአፌ ውስጥ ሕያው ነው። በእያንዳንዱ ሴራ፣ ውሸትና ጥቃት ላይ መናገር እጀምራለሁ። ኢየሱስ በምድረ በዳ ቃልን በመናገር ጠላትን ተቃወመ። እኔም እንዲሁ እንዲያደርግ አድርገኝ። ዛሬ በተፈለገ ቅጽበት መጽሐፍ ቅዱስን አስነብበኝ። ጌታ ሆይ በጠላቴ ሴራዎች ድንገት ከመያዝ ይልቅ ንቁና በመጠን የምኖር እንደሆን እንድትረዳኝ ጠይቀሃለሁ። የማስተዋል አቅሜን ስለታም አድርገው። ፈተናውን መሃል ከመግባቴ በፊት እያንዳንዱን ማስተዋል የምችልበትን አቅም ስጠኝ። ላዲጋ ባሮሳ ቴሌኬ ቤሬዲያ ላባባይዴ ጀደጌ ብራሃሱ ታሊቬሪያና ማንድሬ ፓላ ካቫሃዱ ረባሻታ ካባራዲጋ ባባባ ካይዴ ላዳ ካቬሪያዶ ራቬደሌ ፕሬደሌ ቬሪያና ማንዴ የእግዚአብሔር ኃይል ላካቫሃሱ ዳዲያ ካባሮሻታ ካብራይዳ ላካቬሪያና ማንዶ ከመውጣታችሁ በፊት በጌታ በናዝሬቱ በኢየሱስ ክርስቶስ ስም መከናወን ሆነላችሁ፣ ድል ሆነላችሁ፣ ከፍታ ሆነላችሁ። እነዚህን የዕቃ ጦር ለብሳችሁ በወጣችሁ ጊዜ በናዝሬቱ በጌታ በኢየሱስ ክርስቶስ ስም በነገር ሁሉ መከናወን ይሆንላችኋል። በነገር ሁሉ ድል ይሆንላችኋል። በነገር ሁሉ ኃይል ይሆንላችኋል። በነገር ሁሉ ስኬት ይሆንላችኋል። በጌታ በኢየሱስ ስም በጠላታችሁ ሁሉ ላይ ትጫማላችሁ። ባስፈራራችሁ ነገር ሁሉ ላይ ማሊያ ካሶ ቴዲጋ ባባካይዴ ለደከ ቤሪያኖ እንድሬሳ ሊቬሪያ ካፓራዲጋ ባሃሽ የእግዚአብሔር ኃይል በጌታ በኢየሱስ ስም